ሰሞኑን እንግዲህ በዩቲዩበሮች ላይ ከባድ የሚባል ወረርሽኝ ነው የገባው ማለት ነው። የመጣላት የመጨቃጨቅ የመለያየት ምናምን ጉድ እኮ ነው ዘንድሮ። እንግዲህ ውብዬና ናሂም እስካሁን ድረስ እርቅ አልፈጠሩም ማለት ነው። ውብዬም እንግዲህ ያው የኔንና የናሂን ጉዳይ ፍርድ ቤት የያዘው ጉዳይ ነው ብላለች። እንግዲህ ያው በመሀልም ቤተሰብ ገብቶ ነበረ የናሂም እናት እንዲሁም ደግሞ የውብዬ እናትና አባት እንግዲህ ለማስታረቅ ሞክረው ነበረ። ውብዬ ግን ያው ናሂ ካደረሰባት ከባድ የልብ ስብራት ማለት ነው የልብ ስብራት ልንለው እንችላለን። ናሂ እንግዲህ ያችን ብሬን ተበላሁ ብላ የመጣችውን ልጅ እያቀፈ እጉያው እየሸጎጠ ምናምን ውብዬን በጣም አቃጥሏትና እናዷት ነበረ ማለት ነው። እንግዲህ ውብዬም እንግዲህ ያው በጣም ስለተጎዳይ እምቢ ብላለኝ ማለት ነው። ናሂም እንግዲህ በተደጋጋሚ እየሄደ ይቅርታን ቢጠይቅ ይቅርታውን አልቀበልም ብለዋለች ማለት ነው። እንግዲህ ማለት ነው ከዛም እንግዲህ ያው እየሄደ ሲያስቸግራት ጋርድ ቀጥራ ነበረ ማለት ነው። ጋርድ ልንለው እንችላለን። እንግዲህ ያው ጋርድ ነው። ውብዬ ነፍሰ ጡር ነች። እነሱ በሌላ ነገር ቢተረጉሙባትም እኛ ደግሞ በሌላ ነገር አንተረጉመውም። ምክንያቱም ሁለት ነፍስ ነች። ውብዬ አታደርገውም ይሄንን ማለት ነው። እንግዲህ ናሂ እንዴት እንደዚህ ታደርጊያለሽ ምናምን እያለ እየተቃጠለ እየተናደደ ይገኛል ማለት ነው። ውብዬ ግን ብድሯን ልትመልስ ነው። እንዴት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሙቤ ቻናል ተመልካቾች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝት ትረፍርፍ ይበል እያልኩኝ እንግዲህ ዛሬም በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ሼር በማድረግ ቤተሰቡን ማለት ነው። እንግዲህ ነባር ቤተሰቦችም ቪዲዮውን ሲጀምሩ ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ የዘወትር አብሮነታችሁ አይለየን ማለት ነው። እናም እንግዲህ ዛሬ ይዤላችሁ የመጣሁት ውብዬንና ናሂን ነው ማለት ነው። እንግዲህ ውብዬና ናሂ እስካሁን ድረስ እርቅ አልፈጠሩም። ቤተሰቦቻቸውም እንግዲህ በመሀል ገብተው ለማስታረቅ ሞክረው ሳይሳካላቸው ቀርቷል ማለት ነው። እንግዲህ ውብዬም ስለተበሳጨች ላስብበት በማለት እንግዲህ ያው እስካሁን ድረስ ናሂም እየሄደ ይቅርታ እየጠየቀ እያለቀሰ ነበር። ውብዬም ይቅርታውን እሽም ብላ አልተቀበለችውም። ያንተንና የኔን ጉዳይ ፍርድ ቤት ይዞታል እያለችው ነው። ናሂም እንግዲህ ልጄን እንዳላይ አሳግዳኛለች እያለ ይገኛል ማለት ነው። እንግዲህ ያው ውብዬም የሆነ ወጣት ቤት አስገብታ ጌቶ እንግዲህ ያው እንደኔ ሀሳብ ያው እሷም እንግዲህ ታደርጋለች ብለን አንልም። ምክንያቱም ስላናደዳትና ስላበሳጫት እሷም በተራዋ ለማናደድ ስለፈለገች እና እንዲሁም እንግዲህ እሷ ያው ሁልጊዜ በር እየበረገድክ እየገባ ነው። ካሁን በኋላ በር እየበረገድክ በምገባበት ሰዓት ታገኘዋለህ እዚሁ ቁጭ ብሎ እያለችው ነበረ። ናሂና ይቺ ናርድ ነው ማን ነው የምትባለው? ይቺ ናት ዝም ብላ በኦንላይን ተዋወቅኩ ብላ ብሯን ተበልታ በናሂ ስም ብሯን ያጭበረበራት ሰው ነበር። እንግዲህ በዛ ምክንያት ነው እንግዲህ ልጅቱም ናሂ መስሏት ናሂን እንትን አለች። ናሂም ደግሞ ውብዬ ጋር ቁጭ ብሎ ችግሩን መፍታት ሲችል ማስረዳት ሲችል ልጅቷን ተከትሎ ወጥቶ ሄደ። ይሄው ነገሩ ከሮ እዚህ ደረጃ ደረሰ ማለት ነው። እኔ ግን ውብዬ ማለት ናሂ ውብዬ እንደዚህ ሆና እንደዚህ ማድረግ አልነበረበትም። ልጅቱንም ማስረዳት ይችል ነበረ ከውብዬ ጋር ቁጭ ብሎ ማለት ነው። አይ እኔ
አይደለሁም፣ በእኔ ስም እንደዚህ ያደረገብሽ ሌላ ሰው ነው፣ እኔ አይደለሁም ብሎ ማስረዳት ይችል ነበረ ማለት ነው። እሱ ግን ተከትሎ ነበር እንግዲህ ልጅቷን የሄደው ማለት ነው። ሲሆን ደግሞ እንግዲህ ውብዬ ደግሞ ተናደደች ማለት ነው። ዋነኛው ነገር ደግሞ ናሂ ምንድን ነው ከውብዬ ፊት ልጅቱን እያቀፈ ምናምን እንትን ማለት አልነበረበትም። ማለት አንድ ሴት የራሴ የምትለው ሰው ከሌላ ሴት ጋር ሆኖ ስታየው ስሜቱ ከባድ ነው። ይሄ ማንኛችንም ላይ ያለ ነገር ነው። ቢሆን ሁላችንንም የሚሰማንን መቼም እናውቃለን። ከባድ ነው ስሜቱ ማለት ነው። እና ውብዬ አልተጎዳችም ማለት አይቻልም። ናሂ አስቀይሟታል፣ አስከፍቷታል። ይሁንና አሁን ይህንን ልጅ ቤት ውስጥ የገባበት ምክንያት እንግዲህ ያው እሷ ይመስለኛል ልታናድደው እንደዛ ነው። ናሂ ግን እንዴት ወንድ ታስገቢያለሽ? እንዴት እንደዚህ ታድርጊያለሽ? ምናምን እያለ ነበር እንግዲህ ሲላት የነበረው። ይችኛዋም ደግሞ እቺ መጀመሪያም እየበጠበጠችው እዚህ ደረጃ እንዲደረስ እሷ ነች ማለት ነው። አሁንም ይቅርታ ጠይቃ ነበር ባለፈው ውብዬን ይቅርታ ጠይቃ፣ ውብዬም ይቅርታ አድርጋላት ስታበቃ፣ ዛሬም ደግሞ ተከትላ ከናሂ ጋር ልጁን በጥፊ መታችሁ። ውብዬንም እንደዚሁ መታቻት ማለት ነው። ይቺ ናርዲ ነው ናርዲ የሚሏት ልጅ የምር ታናግዳለች፣ እሷ ለራስ ማለት ነው። እና እንግዲህ ናሂ በሌላ የተረጎመው ልጁም ማለት ነው። እና አንዲት ሴት ነፍሰ ጡር ስትሆን ብዙ ነገር አለ፣ ህመም አለ፣ ድካም አለ፣ አምሮት አለ፣ እንክብካቤ፣ እረፍት ያስፈልጋታል። እና ናሂ ከመጀመሪያው ጀምሮ ያደረገው ነገር ትክክል አልነበረም ማለት ነው። ልጅቱ እንደዛ ብላ ከመጣች ከባለቤቱ ጋር ሆኖ ልጅቱን እሱ እንዳላታለላትና እሱ ገንዘቧን እንዳልበላ ማስረዳት ይችል ነበረ ማለት ነው። እና ምን ልላችሁ መሰላችሁ እንግዲህ ናርዲም ይቆጭሻል እያለች እንግዲህ ናሂም አለምንሽም ካሁን በኋላ እየመጣሁ አንቺን አልለማመጥሽም፣ አለምንሽም፣ አላቅሽም ምናምን እያለ እንግዲህ እየዛተ ከናርዲ ጋር ተያይዘው ወጥተው ሂደዋል ማለት ነው። እንግዲህ ሰላም ፍጠሩ ነው ምለው። እናንተ ደግሞ ልጆች አሏችሁ። አሁን አንድ ልጅ አለ፣ ሁለተኛ ደግሞ እንግዲህ መንገድ ላይ ነው ያለው። እንግዲህ እየተጠባበቃችሁ ያላችሁ ሰዎች ናችሁ። ስለዚህ ታረቁ ነው ምለው እንደኔ።